እኔ ማለት ነው እንኳን ይቅርና እኔ እዛ መተክ እኔንና ልጆቼን ልታይ ወደዛ ወደ ገጠር እኔ ጋር ከመጣ ራሱ መልሰክ አታየውም። እኔ ይኸው ተናግሬያለሁ፣ አስጠንቅቄያለሁ። እኔ ኃላፊነቱን አልወስድም። በኋላ እሷን ልፈልግ ነው ምናምን ብላ እዛ ሚስትክ ራሱ እንዳትንጨረጨር እኔ ከዚህ በኋላ ጨርሻለሁኝ እና ማለት ነው። በተረፈ አሁን ቤተሰቦች ጋር ነው ያለሁት። ገጠር ገባን ከባህር ዳር። እንግዲህ ከቻልኩኝ ቤቶቹን ምናምን በደንብ አሳያችኋለሁ። አሁን ስላልተመቸኝ ነው ማለት ነው እዚህ ጋር ቁሜ ከጀርባ የምቀርጸው። ግን ሲመቸኝ በደንብ ነው ማሳያችሁ። ገጠሩን አሳያችኋለሁ። ሁሉንም ነገር ነው ማሳያችሁ ማለት ነው። ስሰራ ምናምን አሳያችኋለሁ። አስቀዳ ራስ አሳያችኋለሁ ማለት ነው። በተረፈው ገጠሩ ማለት ነው ይህንን ይመስላል። ግን አሳያችኋለሁ ማለት ነው። ቀስ እያልኩኝ ሁሉንም ነገር እየቀረስኩ አሳያችኋለሁ። አሁን ስላልተመቸኝ ነው። ለምን ከቤተሰብ ጋርም ገና እንትን ላይንን ጸብ ላይንን ማለት ነው። ጸብ እንደዚህ የገነነ ጸብ ሳይሆን ኖርማል ጸብ፣ የቤተሰብ ጸብ ነው። ረመዳንም ስለሆነ ማለት ነው። ዘንድሮ ረመዳን ያው ብቻዬንም ስለሆንኩኝ ትንሽ ከበድ ብሎኛል። በጣም ነው የከበደኝ ዘንድሮ ረመዳን ወላሂ ከብዶኛል ማለት ነው። እና ለምን እንደሆነ ገና ጾም የማላቅ ሁላ እስከሚመስለኝ ድረስ ነው የከበደኝ ማለት ነው። እና ዱአ አድርጉልኝ፣ የቀረውን አላህ ያቅልልልሽ በሉኝ ማለት ነው። በተረፈ ደግሞ ቤተሰብም ደግሞ እንግዲህ ጎንደር ስንገባ ነበረ እናስጠመን የተጠመቂያለሽ ልጆችን ክርስትና ትነሳላችሁ ያሉን ማለት ነው። አሁን ስለገባን በቃ እንግዲህ ልጆችም ክርስትና ይነሱ አንቺም ተጠመቂ እያሉኝ ነው ማለት ነው። እንደውም ዛሬ ጠዋት ከእንቅልፋችን እንደተነሱ ማለት ነው ለልጆቹ ማለት ነው። እኔ እንኳን ልጆቼ ደግሞ ጠዋት ተነስተው እከሌ እናርጋት የክርስትና እናት እከሌ ለምን አትሆንም እከሌቱን እያሉ ጭራሽ እኔ ሳልን የክርስትና እናት መረጣ ላይ ናቸው ማለት ነው። የክርስትና እናት እየመረጡላቸው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ኢትዮጵያውያን እንዴት ናችሁ? የነዚህ ነገር ከባልና ሚስት አልፎ ቀጥታ ደግሞ ወደ ህዝብ የመጣ ነው። ስር እየሰደደ ሄደ ነው የሱመያ ነገር ማለት ነው። እና አሁን በሃይማኖት በኩል ነው የመጣችው። አሁን ሃይማኖት ከሃይማኖት የማገጃጀት ስራ ነው። ቀጥታ ደግሞ ሁለተኛ ደግሞ በብሔር እኛ አሁን ከመተማ እስከ አዲስ አበባ በሰላም ነው የገባ ነው። ማንኛውም ሰው ይሄዳል ይመጣል። ጎንደር ሀገር ደግሞ እንደውም ኦሮሞዎች ናቸው የሚበዙት። እና ዘመድ ልጠይቅ ነው ከተባለ ደግሞ ማንም ሰው ያልፋል። እና የሱመያ ነገር በጣም ወዳ አከብራት ነበረ። በአካል ባንገናኝም ግን አሁን ላይ ያለችው ነገር እሷ ሳትሆን ከውስጧ ውስጥ ያለው ሰይጣን ነው ማለት ነው። እና በጣም ከማንም እንዲህ አይነት ነገር ማይጠበቅ ስራ ነው የሰራች ያለችው። ከማንም ማይጠበቅ ማለት አንድ ሴት ልጅ በክርስትናም ክርስቲያን ብትሆኝም እኮ ባልሽን ማክበር አለብሽ። ባልሽ ላንቺ ጌታሽ ነው፣ ምሰሶሽ ነው ማለት ነው። እና በእስልምናም እንደዛ ነው። ባል የበላይነት ነው፣ ሴት ልጅ ደግሞ ዝቅ ማለት አለባት ማለት ነው። እና ያንቺ ነገር ክርስቲያን ብትሆኝም እንዲሁኛ አይልሽም። ድንገት እምነትሽ ምቀየሪ ለዛ ከሆነ ማለት ነው። ደግሞ ክርስቲያን ብትሆኝም ጠንቅቀሽ ስለ ክርስትና ካወቅሽ ወደ እስልምና አትገቢም።
እስላምናን ደግሞ ጠንቅቀሽ ካወቅሽ ወደ ክርስትናም አትገቢም ማለት ነው። አሁን አንቺ አወላዋይ ሆንሽ ነው ማለት ነው። እናም ለዛ ነው ባልሽንም ወዲና ወዲ የምታወላዊ። ለሌሎችስ ምን ትምህርት እየሰጣሽ ነው? እና ይሄን ነገር ዩቲዩብ ላይ ባለቂ ራሱ ጥሩ ነው። ራስሽ እዛው ጨርሽው። ለምን ዩቲዩብ ላይ ታወጫለሽ እንዴ? ምን አይነቷ ናት? እስኪ እናንተስ በኮመንት እየጻፋችሁ እንወያይበት እና እስኪ የምትለውን ስሟት። እና እንግዲህ ዱአ አድርጉልኝ። ያው እንግዲህ ቤተሰቦች ስለሆኑ ከቤተሰብ ደግሞ የትም አይኬድም። ቤተሰቦች ናቸው። ቤተሰቦችን ማግኘቴ በጣም ደስ ብሎኛል። ስለዚህ እንግዲህ ለማንኛውም እናንተ ለኔ ዱአ አድርጉልኝ ማለት ነው። በተረፈ በዚህ ረመዳንን እኔ ጾሜ ልጨርስበት ባካችሁ። እናንተም ጾማችሁ ጨርሱ። ከጾሙ ከሁለታችንም ጾም በኋላ እናወራለን እያልኳቸው ነው ማለት ነው። ልክ 9 ሰዓት ነው ከቅዳሴ በኋላ ነው የሚበሉት እነሱ ማለት ነው። ማዘር መለኩሴ እንደመሆኑ አመጻል እና ሲበሉ እነሱ ነይ ቢ ካልበላሽ ቢ በቃሽ እስካሁን ጾመሻል ቢ ይሉኛል ማለት ነው። ተውኝ ልጾምበት፣ እኔ ለራሴ ረመዳኑ ከብዶኛል ተውኝ እያልኳቸው ነው ማለት ነው። በተረፈ ደግሞ እንግዲህ ወደ አዩ ልዙር ደግሞ ማለት ነው። አዩ ባህር ዳር እንዳትሄድ ሰይድን ጎንደርም እንዳትሄድ ብላለች። አየሽው አይደለ? አገራችንን እንግዳ ተቀባይ ነው ባህር ዳር። እንግዳ እኔ ብኖር እቀበለው ነበር ሁላ ማለት ነው። መንገድ ላይ እየቀረጸ አማርኛ እና አዩ መቴው እኛ አዩን በጣም ጠልተናት የሰው ትዳር ለምን ቀማሽ ብለን ነበር። አሁን ግን ስናስበው አዩ ትክክለኛ ሰው ናት። አንቺንም እንዲፈልግ ያደረገች ነው፣ ልጆቹን እንዲያገኝ። አንቺም ደግሞ ወደ እሷ ተመልሰሽ አብረሽ እንድትኖሪ አብረን ተስማምተን እንኖር ምናምን እያለች ነው። ግን ያንቺ ደግሞ የተለየ ኒንጃ። አንቺ እምነቱ ካለሽ ውስጥሽ ክርስቲያን የመሆን ሀሳብ ካለሽ ለምን ትጾሚያለሽ? ከነሱ ጋር በቃ ሁኚ። በቃ አንዴ አውርተሽዋል እኮ ውስጥሽ ያመነውን ነው አፍሽ የሚያወራው። ለዚህ ይሄን ነገር ሚዲያ ላይ ባታወጪም ቆንጆ ነው እልሻለሁ። ብቻ ሁላ አይደለም እያወራ የነበረው ኦሮሞኛውን ላይ እያወራ ነበር። ዘና ብሎ ማንም አይነካሽም ማለት ሁሉም የሚኖርባት ከተማ ናት እንደሚወራው። ይሄ ሁሉም እኮ እንደዚህ በሶሻል ሚዲያ ላይ እንደሚወራው አይደለም። ስለዚህ በጣም እንግዳ ተቀባይ፣ በጣም ሰው አክባሪ ናቸው። ማንም ዞር ብሎ ባህር ዳርም ጎንደርም እንግዳ ተቀባይ ነን። ማንም ቢመጣ ማንም ገጠሩም ክፍት ነው ከተማውም ክፍት ነው። እና እኔ አሁን ገጠር ስላለውኝ ነው የገጠሩ መንገድ ትንሽ ስለሚደብር ነው እንዳትመጣ ያልኩት እንጂ ጎንደር ቢመጣ ማንም ነው የሚቀበለው እኔ ማለት ነው። እዛው እንግዲህ አዩንም ዛት መተቢውን ብዬ ተመኘው አብራ ካንተ ጋር ዘና እንድትሉ ማለት ነው። ግን ለማንኛውም ሰይድ አሁንም እደግምልሃለሁ፣ በጣም ነው የደጋገምኩት ይህንን ወሬ። ባክን እኔ አዩ መልእክት ምልክሽ አሁን እውነት ጠጭ ወደ ገጠር ወደኛ እንዳይመጣ። ለምን እኔ ራሱ የገጠሩ መንገድ በጣም እንግልታለሁ በጣም ማለት ነው። ስለዚህ አርፈክ ሂድ፣ ይኸው ደግሜ ልካለሁ፣ አርፈክ ሂድ፣ እንዳትመጣ። ኮመንት ላይ በርታ ሳይድ ጎበዝ ምናምን ሲሉክ እንትን የልብ ተሰምቶክ እንዳትመጣ፣ አርፈክ ወደ አዩ ተመለስ። አዩንም እንዳታጣ ራስክንም እንዳታጣ። እኛ ለልጆችም ደግሞ ስትኖር ነው አይደለ? ስለዚህ አርፈክ ተመልሰክ ሂድ ማለት ነው። እንዳታሳብብ። እኔ አሁኑኑ አስጠንቅቄ ነግሬያለሁ። ቀጥ ብለክ ወደ ባለቤትክ ተመለስ ማለት ነው። በኋላ እኔ ይኸውላችሁ ይኸው ተናግሬያለሁ። በኋላ በእኔ እንዳታሳብብ። አንድ ነገር ብትሆን እኔ የለሁበት። ቀጥ ብለክ ወደ ባለቤትክ ተመለስ ማለት አይደለም። ሲጀመር ስልክ የለም እንዴ? በስልክ አታወሩ? ደውለሽ አተምጣ ተመለስ ማለት አትቺ ምን ያደርጋል? እዚህ ላይ ወጥተሽ ሚዲያ ላይ ወጥተሽ የምታወሪው ማለት ነው። ይሄ ነገርማ ተስማምታችሁም ይመስለኛል እና በጣም ከባድ ነው እና ማለት ነው። ይኸውልህ አሁን እዛ ብትመጣ ራሱ አንደኛ ብትመጣም አታገኘኝም። እንኳን አንተ ይቅርና እኔ የተወለድኩበት በደንብ አላውቀውም፣ ስማቸው ምናምን በደንብ አላውቀውም። ስለዚህ ገጠር ስለሆነ የሆነ ከተማ ቢሆን አሁን የሆቴል ስም አይተክ የሆስፒታል ስም አይተክ አካባቢው ሰው ብትጠይቅ ይነግርሃል።